የጌታ ሰላም ጸጋ እንድንበረከት ከሁላችንም ጋር ይሁን። እንደምናችሁ ሰላም ነው። አሁን አንዳንድ ነገሮችን አብረን እናያለን። ከታጠብን በኋላ እንደዚህ በምንፈልገው አይነት ካለሰለስን በኋላ በፈለግነው አይነት ስታይል ካደረግን በኋላ ለሽታ የሚሆን ነው። በጣም አሪፍ ነው። ለሽታ ነው የሚሆነው። ይህንን ትንሽ በምንፈልገው ያህል እንደዚህ ካደረግን በኋላ እናስይዛለን ማለት ነው። በምንፈልገው ስታይል እንጠቀማለን። ይህ የሚጠቅመን ለሽታ ብቻ ነው። ምንም ለማለስለስም አይደል፣ ለምንም አይደል። ሽታን የሚያጠፋ ነው። ስንወጣ ሽታው በጣም ቆንጆ እንዲሆን ነው። አሁን የተጠቀምኩት በጣም ኖርማል ደስ የሚል ብዙ ያልደመቀ ይሄንን ነው። መጀመሪያ ይሄንን ተጠቀምኩኝ። ከዛ በኋላ ደግሞ ይሄን ተጠቀምኩኝ እና ይሄ ኤንዌይ የሚጠቅመን ለሽታ ብቻ ነው። ሽታው በጣም አሪፍ ነው እና የተለያየ ነው ያለው። የምትፈልጉትን አይነት በአማዞን ይገኛል። ኦንላይን ላይ ኦርደር ማድረግ ትችላላችሁ። ይህን በምንጠቀምበት ሰዓት ላይክ እንደ ዋተርነት አለው። ፀጉር እንዴት ነው አንድ ላይ የማያያዝ ጸባይ አለው። ለማንኛውም አማዞን ኦንላይን ላይ ኦርደር ማድረግ ትችላላችሁ። ስለዚህ ማበጠሪያ ደግሞ ባለፈው መግለጫ አድርጌ ነበር። ነገር ግን በአጋጣሚ ቪዲዮውን ፖስት አላደረኩትም። ውስጥ እንዳለን ሶፍት የሚያደርግ ነው። ኮንዲሽነሩን ከተጠቀምን በኋላ በዚህ በጣም ማበጠር ይጠቅመናል። ስንወጣ አያያዝም። ለቁጥጥርም ሆነ ለመጠቅለልም ሆነ ለማንኛውም ይረዳናል። ይሄም ማበጠሪያ የሚገኘው በአማዞን ነው። ኦንላይን ላይ ኦርደር ማድረግ ትችላላችሁ። በጣም ቆንጆ ነው። ስሙዝ ነው። ፀጉር አይነጭም። ምንም። ይሄ ደግሞ እንደነገርኳችሁ ነው። ለሽታና ውሃነት ነገር የሆነ ልነግራችሁ አልችልም። ስትሞክሩት ታውቁታላችሁ ፊሉን። ይሄንን ደግሞ እኔ ቤቴ ውስጥ ነው ምን ጊዜም ቤቴ ነው የምጠቀመው። ኔክስት ታይም ሻምፑ፣ ኮንዲሽነር የሚስማማችሁ ከሆነ እሱን አሳያችኋለሁኝ። በተረፈ ቪዲዮዎችን ይሄን ይመስላል። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ጌታ ይባርካችሁ።